ሰላም፣ እኔ አብርሃም ነኝ የእናንተ ኒው አሜሪካን ኔበር አስተናጋጅ። የአሜሪካ የጤና እንክብካቤ ስርዓት ለእርሶ የሚያስቸግር ነው? የጤና እንክብካቤ ለማግኘት ብዙ ቦታዎች አሉ። ነገር ግን መጀመሪያ ወዴት መሄድ እንዳለቦት መረዳት አለቦት። የጤና እንክብካቤ ሲያስፈልጎት የሚሄዱበት 3 ቦታዎች አሉ። እነርሱም ዋና የጤና እንክብካቤ አቅራቢ፣ አስቸኳይ እንክብካቤ ክሊኒክ፣ የሆስፒታል አስቸኳይ ክፍል ናቸው። የት መሄድ እንዳለቦት ለመወሰን በእነዚህ ነጥቦች ላይ መመስረት አለቦት። ከአቅራቢው ጋር ያላችሁ ግንኙነት እና እርሶን በተግባር ምን ያህል መረዳታቸው፣ የችግሩ አስቸኳይነት፣ የችግሩ ከባድነት፣ የክፍያ ልዩነቶች ከኪሳራ ውጪ ወይም ኢንሹራንስ የጋራ ክፍያ። 3ቱም የአገልግሎት ቦታዎች ሜዲኬድ ይቀበላሉ። የኢንሹራንስ ስልክዎን በቁጥር በመደወል ተርጓሚ መጠየቅ እና ስለ ክፍያ አማራጮችን መማር ይችላሉ። አንደኛ፣ ዋና የጤና እንክብካቤ አቅራቢ ወይም የእርሶ የዶክተሮ ቢሮ። የጤና እንክብካቤዎትን ከዚህ ጀምሩ። የተደጋጋሚ አቅራቢዎ እርሶን ያውቃልና የሕክምና መዝገቦችዎም አሉት። ለሌሎች እንክብካቤ አይነቶች ወዴት መሄድ እንዳለቦት ለመወሰን ለዋና የጤና እንክብካቤ አቅራቢዎት ይደውሉለት። ከባድ ችግሮችን በቅድሚያ ለመከላከል ይረዳዎታል። ለምርመራ፣ ለመደበኛ ምርመራዎች፣ ለላብ ውጤቶችና ለጤና አስተዳደር እዚህ መሄድ ይችላሉ። የኮቪድ ምርመራ ወይም የኮቪድ ክትባት እንዲሁም ሌሎች መደበኛ ክትባቶችን እዚህ ሊያገኙ ይችላሉ። ከአስቸኳይ እንክብካቤ ክሊኒክ ወይም ከሆስፒታል አስቸኳይ ክፍል ክፍያው በጣም ዝቅ ያለ ነው። ሁለተኛ፣ አስቸኳይ እንክብካቤ ክሊኒክ ያለ ቀጠሮ መግባት ይችላሉ። በማታ፣ በሳምንቱ መጨረሻ፣ አንዳንድ ጊዜም 24 ሰዓት ክፍት ነው። ዋና የጤና እንክብካቤ አቅራቢዎትን ማግኘት ሲያስቸግርና ችግሩ ሕይወትዎትን የማያሰጋ ከሆነ እዚህ መሄድ ይችላሉ። ለምሳሌ ጥልቅ መቆረጥ፣ ከባድ ሳል፣ ትኩሳትና የተሰበረ አጥንት። ክፍያው ከዋና የጤና እንክብካቤ አቅራቢ ይበልጣል፣ ነገር ግን ከአስቸኳይ የሆስፒታል ክፍል ክፍያ ያንሳል። 3ኛ፣ የሆስፒታል አስቸኳይ ክፍል ከባድ ወይም ሕይወት የሚያሰጋ ከሆነ 911 ይደውሉ። በኢንሹራንስም ያለ ኢንሹራንስም ይህን አገልግሎት ማግኘት ይቻላል። 911 መደወል ከፍተኛ የሕክምና ክፍያ ሊያመጣ ይችላል። የተለያዩ ክፍያ አማራጮችም ሊኖሩ ይችላሉ። ነገር ግን 911ን በእርግጠኝነት ለአስቸኳይ ጊዜ ብቻ መጠቀም እንዳለቦት አይርሱ። 24 ሰዓት ክፍት በመሆኑ ምክንያት ቀጠሮ ሳይዙ ይሄዱ። ለምሳሌ ለከባድ ደም መፍሰስና ለልብ ድካም። እሱን የማያውቁ አዳዲስ ዶክተሮች እንደሆኑና የሕክምና መዝገቦትም ላይኖራቸው እንደሚችል ማወቅ አለበት። ክፍያው ከዋና የጤና እንክብካቤ አቅራቢ እንዲሁም ከአስቸኳይ የጤና እንክብካቤ ክሊኒክ ይወደዳል። አስታውሱ፣ አብዛኛውን የሆስፒታል አስቸኳይ ክፍል ጉብኝቶች መከላከል ይችላሉ። ዋና የጤና እንክብካቤ አቅራቢውን በመጎብኘት ብዙ አስቸኳይ ጉዳዮችን መከላከል ይቻላል። ጤናማ ሕይወት ከዋና ጤና እንክብካቤ ይጀምራል። ለእርሶና ለቤተሰቦ ዋና የጤና እንክብካቤ ዕቅድ በማዘጋጀት ብዙ ነገሮችን መከላከል ይችላሉ። እርሶን ከሚያውቅና ሁሉም የሕክምና ፋይሎ ካለው የዋና ጤና እንክብካቤ አቅራቢ ይጀምሩ። በአቅራቢያው ያለውን ቦታ፣ ሰዓታት፣ የቀጠሮ ሂደትና የትራንስፖርት ሁኔታ ይወቁ። በእያንዳንዱ የእንክብካቤ አይነቶች ምን አይነት የጤና ችግሮች መፍታት እንደሚቻል ይወቁ። በተለያዩ ቦታዎች ምን ያህል ክፍያ እንደሚከፍሉና ኢንሹራንሶትንም እንደሚቀበሉ ይወቁ። ወዴት መሄድ እንዳለቦት ይወቁ። ይህን ቪዲዮ ከቤተሰቡና ከጓደኞቹ ጋር ያካፍሉ። ኒው አሜሪካን ኔበርስ ጤናቸውን እንዲጠብቁ እንዲረዳቸው።